ወደ ቀጣይ መረጃ አለፍ። ስለ ታዬ አነጋጋሪው የጠቅላይ ወቀሳ ምላሽ ተሰጠ። በኤልቲቪ ቴሌቪዥን ጣቢያ ታቀርባቸው በነበረው አነጋጋሪ ቃለ መጠይቆች የምትታወቀው ጋዜጠኛ ቤተልሔም ታፈሰ የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳን በተመለከተ የሰጠችው ቃለ ምልልስ እያነጋገረ ነው። አቶ ታዬ ደንዳ ከታሰሩ በኋላ በተሰራጨው አነጋጋሪ ቃለ ምልልሳቸው ላይ ያነሷቸው ጉዳዮች ላይ ጋዜጠኛዋ ጠንከር ያሉ ትችቶችን ያካተተ ምላሽ ሰጥታለች። ከአንድ ሰዓት ተኩል በላይ ርዝማኔ ባለው ይኸው ቃለ ምልልስ ቤተልሔም ጠቅላይ ሚኒስትሩ በኦሮሞ ፖለቲከኞች የሚጠሉት አማራ አስጠግቷል በሚል ነው ስትል ተናግራለች። በተለይም በዚህ ቃለ ምልልስ ላይ ስለ ቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳን በተመለከተ የሰነዘሯቸው ጠንከር ያሉ ትችቶች በማህበራዊ ትስስር ገጾች በስፋት በመጋራት ላይ ይገኛሉ። ቤተልሔም በቃለ ምልልሱ ላይ አቶ ታዬ ደንዳ ጥሩ ስም ግንባታ ሲደረግላቸው እንደነበር በማንሳት ስማቸው ከሐቀኛነትና ከታማኝነት ጋር ተያይዞ መነሳቱን ጠቅሳለች። ቤተልሔም ይህ ከባህሪያቸው ተቃራኒ ነው ስትል በሰነዘረቻቸው ጠንካራ ትችቶች ገልጻለች። በተከታታይ 3 ጊዜያት አቶ ታዬ ደንዳን ቃለ መጠይቅ እንዳደረገችላቸው ያስታወሰችው የቀድሞ የኤልቲቪ ጋዜጠኛዋ በመጨረሻው ቃለ ምልልስ ከፍተኛ አለመግባባቶች ተፈጥረው መቆራረጥ ደረጃ ደረስን ስትል ተደምጣለች። ቤተልሔም አክቲቪስት ወይስ ፖለቲከኛ ኖት በሚል ባቀረብኩት ጥያቄና ቃለ ምልልሱ ተቆርጦብኛል በሚል ከአቶ ታዬ ጋር ልዩነት ውስጥ መግባታቸውን ገልጻለች። ታዬ ኦነግን ተበቅሏል፣ ይህም ለወያኔ ጠቁሞ ያስያዙኝ እነሱ ናቸው በሚል እንደሆነ ቤተልሔም በቃለ ምልልሱ ላይ ገልጻለች። ኦነግ ሸኔ የሚለው መጠሪያ በኦነግ ታጣቂዎች ዘንድ እንደማይወደድ በማንሳት መጠሪያው እንዲገን ምክንያት የሆኑት አቶ ታዬ ደንዳ በማህበራዊ ሚዲያ በከፈቱት ብሽሽቅና ኦነግ ሸኔ በሚል ሲያሰራጩት በነበሩት መልእክታቸው ነው ስትል አክላለች። በዚሁ የቤተልሔም ቃለ ምልልስ ላይ አቶ ታዬ ደንዳ ከታሰሩ በኋላ የተሰራጨው ቃለ ምልልሳቸው ላይ ያስተላለፉት አነጋጋሪ መልእክት በስፕሊት ስክሪን ቀርቦ ተመላክቷል። በዚሁ ቃለ ምልልሳቸው ላይ አቶ ታዬ ደንዳ ጠቅላይ ሚኒስትር አብይ አህመድ አማራን ላጠፋ ነው ብለውኛል ሲሉ ሲናገሩ ተስተውለዋል። ይኸው የታዬ መልእክት በማህበራዊ ትስስር ገጾች በስፋት ሲዘዋወር እንደቆየም አይዘነጋም። ቤተልሔም በዚሁ የታዬ መልእክት ላይ በሰጠችው አስተያየት የዘር ሐረጌ ከኦሮሞ ማህበረሰብ እንደመመዘዙ የኦሮሞ ፖለቲከኞችን በቅርብ አውቃቸዋለሁ ስትል ገልጻ ጠቅላይ ሚኒስትሩ በኦሮሞ ፖለቲከኞች የሚጠሉት ወንበራቸው ሳይደላደል ገና ወደ ስልጣን በመጡ ሰዓት በአማራ ከፍተኛ አቀባበል ስለተደረገላቸው ብሽሽቁ ከባድ ነበር ስትል አውስታለች። በዚህም የኦሮሞ ብሔርተኞች ደስተኞች አልነበሩም ስትልም ቤተልሔም ተናግራለች። ታዬም ከኔ ጋር የሚያገናኝ የሆነ ምሳ ያስጋበዘው የአማራ ጥላቻው ነው ስትል የገለጸችው ቤተልሔም ታፈሰ የአብን አመራርን በቃለ ምልልስሽ ላይ አዋረድሽው በሚል ተደስቶ ምሳ ጋብዞኛል ስትል ተደምጣለች። ሉዓላዊ በተሰኘ ሚዲያ በተሰራጨው ይኸው የቤተልሔም ቃለ ምልልስ ላይ አይናችሁን ጨፍኑ ላሞኛችሁ ካልሆነ የአማራ ጥላቸው የታየ ይበልጣል ስትል አጽንኦት ሰጥታለች። ቤተልሔም በምሳ ግብዣው ወቅት የአማራ ጥላቸው ፊቱ ላይ ይታይ ነበር ስትል ገልጻለች። ቤተልሔም ታፈሰ በሰነዘረችው ጠንከር ባለ ትችቷ አቶ ታዬ ከተማ የገባ በሬ ነው የሚመስለኝ። እኔ አሁን ለበዓል ከቤት አልወጣም። በሬዎች ብዙ ጊዜ መኪናዬን መተውት ያውቃሉ። ሊያርዳቸው እየነዳ የሚወስዳቸው ሌላ ሰው ነው። የሚጋጩት ከኔ መኪና ጋር ነው። ታዬን ከተማ እንደገባ በሬ ነው የምቆጥረው። ሁሉንም እየደረማመሰ የሚሄድ ሰው ነው ማለት ነው። ሁሉም ነገር ላይ የሚያቦካ አስተያየት የሚሰጥ ስትል ጠንከር ያለ ትችቷን ሰንዝራለች። በሌላ በኩል የቀድሞ የሰላም ሚኒስትር ዴኤታ የገዢው ብልጽግና ፓርቲ እንዲሁም የኦሮሚያ ክልል ምክር ቤት አባል የነበሩት አቶ ታዬ ደንዳ ባለፈው ኅዳር ከእስር ከተለቀቁ በኋላ ጉዳያቸውን በፍርድ ቤት ሲከታተሉ ቆይተዋል። አቶ ታዬ ቀደም ሲል በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ከቀረቡባቸው 3 ክሶች መካከል በሁለቱም ማለትም ሁከትና ብጥብጥ በማነሳሳትና ለጸረ ሰላም ኃይሎች ድጋፍ ማድረግ ክሶች በነጻ ተሰናብቶ ነበር። የአቶ ታዬን ጉዳይ በተመለከተው ችሎት ክሶቹ እንዲቀጥሉ የፌዴራል ጠቅላይ ፍርድ ቤት መወሰኑ ይታወሳል። በዚህም ከሀገር ይሸሻሉ በሚል ስጋት ክሳቸውን በማረሚያ ሆነው እንዲከታተሉ ፍርድ ቤት ወስኖ ታዬ በማረሚያ ሆነው ጉዳያቸውን በመከታተል ላይ ይገኛሉ።